ሰላም ሰዎች ቻናሉን ሰብስክራይብ ቪዲዮን ደግሞ ላይክ አድርጉ። ወደ ፊልሙ የሎተሪ ዕጣ ቁጥር ይነግራታል። እናም ዛሬ ማታ ፈጽሞ ለማግኘት ወደ ሆቴል እንዳትሄድም ያስጠነቅቃታል። እሷ ግን አላምንም ትለውና ስልኩን ትዘጋበታል። እሱም እሷ ፈጽሞ ጤነኛ እንደሆነችና እንደዋሻት ይነግራታል። እሷም ለምን እንደዋሻት ስትጠይቀው እሱም ለሷ ብሎ እንደሆነ ይነግራታል። የእሷ እዚህ መቅ የሆነ ጽፎለት ነበር። እሷም እሱ ስትመለከት ወይ መሆኑን ስታይ በጣም ትበሳጫለች። አሁን ለመውጣትም ወረቀት እንዲጽፍላት ተነግረውና ትወጣለች። ግን ጩቤ ያወጣና እሱ እንደሚገደል ይነግረዋል። እሱ ግን የፈለገ ነገር ቢመጣ እንደማይፈራ ዮሐንም በቤቷ ቁጭ ብላ የቆረጠችውን ሎተሪ የተመለከተች ነበረ። የመውጫውም ሰዓት ፍጥነት እየሮጡ ይሄዳሉ። የኔንን ግን ሞተር ተጠቅመው ከዛ ያመልጣሉ። ወደሱ ቤትም ከደረሱ በኋላ ስለ ሁሉም ነገር ትጠይቀዋለች። ራት ላይ የተፈጠሩትን ነገሮች ታስታውሳለች። የመኪና አደጋውና ሌሎችንም ነገሮች ታስታውሳለች። ወሳኝ ቀን እንደሆነና ብዙ ነገር እንደሚጠብቃቸው ይነግራታል። ፓርቱም እዚህ ጋር ያበቃል። የኔ ውዶች ባካችሁ ቻናሌን ሰብስክራይብ ቪዲዮን ደግሞ ላይክ አድርጉ። መልካም ቆይ